ይህ ሰው ይቺን የጎሰቆለች ሴት የራሱ መድረክ ላይ ጠርቶ አሪፍ አርገሽ ከዘፈንሽ $100,000 እሰጥሻለሁ እንደውም አገባሻለሁ እያላት እየሳቀ ያላግጥባታል። እናም አቅራቢው ፊቱ ላይ የሹፈት ፈገግታ እያሳየ ኤማን እያየ ይህን አለ። መላው ተመልካች በሳቅ ፈነዳ። እርሱም ከነርሱ ጋር እየሳቀ ነበር። በመድረኩ መካከል ወደ ቆመችው ቆሻሻ ልብስ ወደ ለበሰች ወጣት ሴት እየተመለከተ ኤማ በድንጋጤ ደርቃ እዛው ቆመች። የተሰነጠቀውን አሮጌ ጊታሯን በደረቷ አቅፋ ምን ማድረግ እንዳለባት ግራ ገብቷት ነበር። እርሷም ገና የ20 ዓመት ልጅ ነበረች እና በጎዳና ላይ ትኖር ነበር። በአስራዎቹ ዕድሜ ውስጥ ሳለች ወላጆቿን ካጣችበት ጊዜ ጀምሮ ብቸኛ ጓደኛዋ ያ አሮጌ ጊታር ነበር። እርሱም ቤት በነበራት ጊዜ የቀራት ትልቅና ብቸኛ ሀብት ነው። በየጠዋቱ ከአውቶቡሱ ማቆሚያ መጠለያዎች ስር ትወጣና ተርሚናሎች ላይ ለመዝፈን ትሄዳለች። ለሳንቲሞች ወይም ለዳቦ ቁራጭ ሲባል አደባባዮችና የጎዳና ማዕዘኖች ላይ ትዘፍናለች። ነገር ግን ሕይወት ለእርሷ ጨከነችባት። አንድ ቀን በአውቶቡሱ ተርሚናል ሱፍ የለበሰ አንድ ሰው ዝም እንድትል ነገራት። እናም አንድ የጥበቃ ሰራተኛም ፖሊስ እንደሚጠራ በማስፈራራት አባረራት። በአደባባዩ ላይ ሰዎች ተሰብስበው ሊያሾፉባት ከበቧት። ቤት አልባዋ የፖፕ ኮከብ እያሉ በሹፈት ይጠሯት ነበር እና ድምጿን በአስቂኝ ሁኔታ እያጣጣሉ የእርሷንም ድምፅ ደግሞ እያስተጋቡ እየፎገሩ ሳሉ ኤማም በውርደት ጊታሯን ይዛ ትሄዳለች። አሁን ላይ እርሷ በሁሉም ነገር ላይ ተስፋ ልትቆርጥ ስትል አንድ ደግ ባልና ሚስት ወደ እርሷ ቀረቡ። እነርሱም ዴቪድና ሳራ ይባላሉ። እነሱም ድምጿን አድንቀው በሀገሪቱ ውስጥ በትልቅ የተሰጠው ውድድር ላይ እንድትሳተፍ በመጋበዝ ካርድ ሰጧት። ኤማ ተጠራጥራ ነበር። ነገር ግን ለማንኛውም ብላ በተቀደደው የኮት ኪሷ ውስጥ ካርዱን አስቀመጠችው። በማግስቱ ጠዋት ብቸኛ ጓደኛዋ ማርከስን ጎበኘች። እርሱን የጎዳና ላይ ወንድሜ የምትለው የጎዳና ላይ ሱቅ በደረቴ የሚሰራ ነበር። ለእርሱም ትክክለኛ መሆኑን እርግጠኛ ለመሆን ካርዱን አሳየችው። እርሱም ወዲያውኑ አወቀው። ካርዱ የአሜሪካን ምርጥ የኮከቦች ራይዚንግ ስታር ውድድር ነበር። ማርከስ ተሰጥኦ እንዳላትና ማባከን እንደሌለባት በመናገር እንድትሄድ ወተወታት። ኤማም ተስማምታ ወደ አድራሻው ሄደች እና ግዙፉን ሕንፃ በማየት ተደነቀች። መግቢያው ላይ አንድ ሰራተኛ በንቀት ሊያባርራት ሞከረ። ነገር ግን የውድድሩ ባለቤት የሆነው ሪቻርድ ታየ እና ጣልቃ ገባ። ደግ በሚመስል ፈገግታም ወደ ውስጥ መራት። ኤማ በቅንጡ ሕንፃ ተገረመች። በመስታወት ሊፍትና በግዙፉ አዳራሽ ውስጥ ሪቻርድ ወደ ማቆያ ስፍራ ወሰዳት። ሌሎች ተወዳዳሪዎች ወዳሉበት ወሰዳት። እዛም ተዋት። ያኔ የኤማ ቅዠት ተጀመረ። በቪክቶሪያ የሚመሩት ሌሎች ትዕቢተኛ ተወዳዳሪዎች ወደ አሁኑ ያዋርዷት ጀመር። ከዚያም ጠበቅ የነበረው ትልቁ ቀን ደረሰ። አዳራሹ በሰው ተሞልቶ ነበር። ካሜራዎች በብዛት ይቀርጹ ነበር እና በሚሊዮኖች የሚቆጠሩ ሰዎች በቴሌቪዥን ይመለከቱ ነበር። ኤማ ወደ መድረክ ተጠራች። መጋረጃዎቹ ተከፈቱ እና ጊታሩን በእጆቿ ይዛ የመጀመሪያ እርምጃዎችን ተራመደች። አቅራቢው ከላይ እስከ ታች አያት። ቆሻሻ ልብሷን፣ ባዶ እግሯንና የተሰነጠቀ ጊታሯን ተመለከተ። ማይክሮፎኑን ጨበጠ። ትንሽ ሳቅ አለ እና ተመልካቹ እንዲህ አለ፣ ጥሩ ከዘፈንሽ አንድ ሳህን ምግብ እሰጥሻለሁ አላት። በዚህን ጊዜ መላው ተመልካች በሳቅ ፈነዳ። ኤማ ስትዘፍን ማየት ከፈለጋችሁ ይህ ቪዲዮ 1 ሚሊዮን እንዲገባ ላይክ፣ ሼር አድርጋችሁ ክፍል 2 ብላችሁ ኮሜንት ላይ ጻፉ። ፎሎ ማድረግ እንዳይረሳ።